Yooyyaa kabajamtoota daawwattoota hordoftoota teenya taayitoo keenya tuubii yooyyaa bultiin isin nagaa horiin isin nagaa nageenyi isin badhaadha daadoo saanamaan nagaa qabducha sagantaa keenya daa'imtuuti sagantaa keenya daa'imtuu hordhaateeni eebba dirree xiyyaaraa Diidii Yaabelloo irratti xiyyeeffanna dirreen xiyyaaraa Diidii Yaabelloo guyyaa hardhaa bakka ittaanaa muummee ministeera obbo Tamasgeen Xuruneetii fi Pireezidaantii mootummaa naannoo Oromiyaa obbo Shimallis Abdiisaa jiranitti ifaanii eebbifamee jira. Dirreen xiyyaaraa tun naannoo bara 2009 hojiin ka jalqabe taatu guyyaa hardhaa xumuramtee eebbifamtee jirti. Laan isiin itti ijaaramte aanaa Yaabelloo ganda Diidii Yaabelloo reera dambala madduutti ijaaramte. Dirreen xiyyaaraa tun laftiteen Booranaa jiddugal biyyarraa fageen waan qabduuf biyya wal qunnamsiisuuf jiddugal biyyaatii wal nam qunnamsiisuuf carraa turizimii akkasumas immoo carraa daldalaa babal'isuu keessatti gahee olaanaa qabdi. Kanaaf dirreen xiyyaaraa kuni Ardifaanifatti agayii 25 eebbifamtee jirti jechuu. Kanaaf viidiyoo fi suuraalee garaagaraa sagantaa eebbaa kan agarsiisan akka daawwattan san affeerra. Alamanii hunduu naguma haye ገለቶማ ከሁሉ አስቀድሜ በዚህ የያቤሎ የአውሮፕላን ማረፊያ የምረቃት ስነ ስርዓት ፕሮግራም ላይ በመገኘቴ የተሰማኝን ደስታ እየገለጽኩ የያቤሎ ከተማና አካባቢው ነዋሪዎች የአየር ትራንስፖርት አገልግሎት ተጠቃሚ ለመሆን በመብቃታችሁ እንኳን ደስ አላችሁ ደስ አለን ለማለት ፈልጋለሁ። ይህ የአውሮፕላን ማረፊያ ዛሬ መርቀን የምንከፍትበት ቦረና በኢትዮጵያ ታሪክ ልዩ ስፍራ ያለው ህዝብ ነው። የቦረና ህዝብ ለሺ ዘመናት ያህል የገዳን ስርዓት ሳይቆራረጥ ከነ ስርዓቱና ከነ ዘመን መቁጠሪያው ጠብቆ ያቆየልን ህዝብ ነው። አያሌ የስነ ማህበር ሊቃውንት የገዳን ስርዓት በተመለከተ በተሟላ መልኩ ማጥናት የቻሉት ከቦረና ህዝብ ጋር ለአመታት ተቀምጠው የተመገበውን ተመግበው የሚኖረውን ኖረው ነውና ምስጋና ይገባዋል። የቦረና ህዝብ ባህሉን ብቻ ሳይሆን የሀገሩን ድንበር ሲጠብቅ የኖረ ህዝብም ነው። ከመቶ ዓመታት በፊት በደቡብ በኩል ግዛት ሊያስፋፉ የፈለጉ ቅኝ ገዢዎች ምኞታቸው መክኖ የተመለሱት በቦረና ህዝብ ጀግንነት ነውና በዚህም ሊመሰገን ይገባል። ኢትዮጵያ ውስጥ በምግብነትም በገንዘብነትም ሲያገለግል የኖረው አሞሌ ጨው የወጣ ከነበረባቸው ቦታዎች አንዱ ቦረና ነበር። የቦረና ህዝብ ኤልሶድ ወይም ጨው ቤት በሚባለው ስፍራ ጨው እያመረተ ለኢትዮጵያውያን ሲመግብ የኖረ ህዝብ ነው። ለዚህም ይመሰገናል። ቦረና ህግ፣ ነጻነትና ሰላም የማይነጣጠሉ ነገሮች መሆናቸውን የሚያምን ህዝብ ነው። ቢሊሱማን ሴራ ሴሪ ነጋ ነጻነት ህግ ነው፣ ህግም ሰላም ነው ይላል ቦረና። የሐሳብ ብዝሃነት የሰው ልጅ ተፈጥሮ መሆኑን ይቀበላል ቦረና። ገሪን ዋንጀቱ ያዲ ተካ ፈሪን ገረገራ ተመሳሳይ ሐሳብን የሚጋሩ ሰዎች እንኳን የተለያየ ግላዊ አመለካከት ሊኖራቸው ይችላል ይላል ቦረና። ቦረና እንደምታስታውሱት በቅርብ ጊዜ ድርቅ ጎብኝቶት ነበር። ድርቅ ከከብቶች አልፎ ሰዎችን ወደ መጉዳት እንዳይሸጋገር የኦሮሚያ ክልል እና የቦረና ህዝብ እንዲሁም ሌሎች ተባባሪ ክልሎችና የፌደራል መንግስት አያሌ ኢትዮጵያውያን አገር ወዳድ ኢትዮጵያውያን የየራሳቸውን አስተዋጽኦ አድርገዋል። ዛሬ ያ ሁሉ አልፎ ችግሩን በዘላቂነት ለመቅረፍ በሚያስችል የልማት መንገድ ላይ ቆመን በመገናኘታችን እጅግ በጣም ደስተኛ ነኝ። የአረንጓዴ አሻራ ስራችንን
ባለማቋረጥ ከቀጠል ድርቅና ረሃብ የትናንት እንጂ የዛሬና የነገ ታሪካችን አካል አይሆኑም። ለነገሩ የአየር ንብረት ለውጥና የሰዎች አኗኗር ሁኔታ መቀየር እንጂ የቦረና ሕዝብ ለዘመናት የዘለቀ የውሃ አጠባበቅና አቀማመጥ ባህል ያለው ሕዝብ ነው። በውሃ አጠር አካባቢዎች እስከ 30 ሜትር የሚደርሱ ጉድጓዶችን በመቆፈርና ጠብታ ውሃን በመቆጠብ ሲጠቀም የኖረ ሕዝብ ነው ቦረና። ሴቶችና ወንዶች ለከብቶቻቸውና ለራሳቸው ውሃ ለማምጣት ወደ እነዚህ ጉድጓዶች ይወርዳሉ። የቦረና አስደናቂ ዜማዎች የተፈጠሩት በእነዚህ ጉድጓዶች አጠገብ በመሆኑ የዜማ ጉድጓዶች ተብለውም ይጠሩ ነበር። ይህ የአውሮፕላን ማረፊያ የቦረና ባህል፣ ታሪክ፣ የገዳ ስርዓት፣ የያቤሎ የአእዋፍ መናኸሪያ የቦረናን ፓርክ ለማየትና ለማድነቅ እድል የሚሰጥ ነው። ከጥንት በአሞሌ ጨው ከመላ ኢትዮጵያ ጋር በንግድ የተሳሰረው የቦረና ሕዝብ ይበልጥ ከኢትዮጵያም ከዓለምም ጋር እንዲያስተሳስር እድል ይሰጣል ብዬ አምናለሁ። የዚህ አውሮፕላን ጣቢያ መገንባት ኢንቨስተሮች ወደ አካባቢው በመምጣት አካባቢውን እንዲያለሙ እንዲሁም ንግድና ቱሪዝም በአካባቢው እንዲስፋፋ ከፍተኛ አስተዋጽኦ ይኖረዋል። ይህ አውሮፕላን ማረፊያ ዛሬ ተገንብቶ ለአገልግሎት ሲበቃ ህዝቡ አውሮፕላን ማረፊያውን በመጠበቅና በመንከባከብ ይጠቀምበታልና ይሄንንም እንድታደርጉ አደራ ለማለት እፈልጋለሁ። ከዚህ በኋላ የቦረና ህዝብ ሀብት ነው። በመጨረሻም ለዚህ ፕሮጀክት መሳካት አስተዋጽኦ ላደረጋችሁ ወገኖች በሙሉ በኢፌዴሪ መንግስትና በራሴ ስም ምስጋና አቀርባለሁ። እዚህ በመምጣቴ እጅግ በጣም ደስተኛ ነኝ። ለአካባቢው ነዋሪዎች በሙሉ በድጋሜ እንኳን ደስ አላችሁ፣ ደስ አለን እላለሁ። አመሰግናለሁ። ገለቶማ Akkisan gartan kana kun hojeetiin yabu'ee eerpoortii yaaballooti. Maashaallah maashaallah maashaallah. Armaachi yaaballoo fi Finfinneen daqiiquma sa'aatum lama. Ini kapan nih saya lalat? Acha kaya na?